ለምንድን ነው የምትሮጠው? እባክህ እኔ ክላስ ነው የምሮጠው። ቆይ አንተ ራስህ ለምንድን ነው የምትሮጠው? እኔ እባክህ ለስራ ነው። ቆይ አንተ ለምንድን ነው የምትሮጠው? እኔ ለስራ ነው። አንተስ? እኔ አንተን አይቼ እኮ ዝም ብዬ የሮጥኩ ነው። ምንም ነገር የለም። በኢየሱስ ስም ቤተሰብ እንዳያችሁት ነውና ለትምህርት ቤት የሚሮጡ አሉ፣ ለስራ የሚሮጡ አሉ፣ ደግሞ ሌላ ሰው ስሮጥ አይቶ ዝም ብሎ የሚሮጡ ሰዎች አሉ። ነገር ግን ዘመኑን የሚያስተውል አንድ ሰው የለም። ወንድሞቼ ቆም ብለን እስቲ ዘመኑን እንመልከት። የእግዚአብሔር ቃል የተናገረው ትንቢት ሁሉ ተፈጽሟል። የእግዚአብሔር ልጅ ኢየሱስ ክርስቶስ የሚመጣበት ቀኑ ቀርቧልና ወደ እግዚአብሔር እንመለስ፣ ንስሐ እንግባ። በዚህ ሰዓት በተለያየ ሱስ ውስጥ ያላችሁ ወደ እግዚአብሔር ተመለሱ። የእግዚአብሔር ልጅ ክርስቶስን ተቀብላችሁ የዘላለምን ሕይወት አግኙ። ይህንን ቪዲዮ ሁላችሁም ኮፒ ሊንክና ሼር እያደረጋችሁ ለብዙ ሰው አድርሱ። ቢያንስ ለ5 ሰው ብቻ ሼር አድርጉ። ኮመንት ውስጥ ገብታችሁ ማራናታ በሉ። ኢየሱስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና። ሻሎም